ኤፍራታ እንግዲህ በቀደም ዝና ነገሩ እንዳለበት እና ዝና ደግሞ በከተማው አንደኛ የተባለ ሀብታምና ወንጀል እንደሚሰራ እንደ ኤፍራታ እንግዲህ በቀደም ለብሩክ ወንድም ዝና እንደሚያውቅና ከብሩክ ጀርባ ያለው እሱ እንደሆነና ለማህሌት ነግሯት እንግዲህ ማህሌትም እንደውም ብዙ ሚስጥር እንደምታውቅ ስለ ብሩክ መጥፋት ያለው ነገር ስለምን እንደምታውቅ ኤፍራታ እንግዲህ ለብሩክ ወንድም ነግረው ነበር ማለት ነው። ያንን ይዞ እንግዲህ ከቅድስትና ምሳሌም ትምህርት ቤት እንዳትሄድ ተጠንቀቁ፣ ቤት ተቀመጡ ብሎ ቅድስትን ወጥቷል ማለት ነው። እሱ ሊፈልግ ሉላና ሞገስም እንግዲህ አንድ ላይ እያሳለፉ ነው ጊዜያቸውን። በጣም ደስ የሚል ሰዓት ነው ለነሱ። እንግዲህ ምንም ማድረግ ስለማይችል ብሩክን እንግዲህ በጎን እንዲያሳገፈውና እሱን ጋር እንዳለ ነው የብሩክ ወንድም የተሰማው ማለት ነው ዝና። ማህሌት እንግዲህ በብዙ ነገር ሞከረችው ዝናን ለራሷ ለማድረግ፣ ነገር ግን ምንም ዝና እንግዲህ በስተመጨረሻ የጭካኔ ጥግ እንግዲህ ምንድን ነው ያደረገው? ብሩክንም እንግዲህ እንደዚህ ካልተደረገ በኋላ ከጠፋ በኋላ እነ ብሩክ ቤት ምን እንደሚሰራ ኢንፎርሜሽን አጽንተሽ ነው የነበረ ያላት ማህሌትም ማለት ነው። ምክንያቱም እነ ብሩክ ጋር ወንድሙ ለምንድን ነው የመጣው? ወንድም ምን እየሰራ ነው? እንደገና ደግሞ የብሩክ ወንድም እኔን እየፈለገኝ ነው፣ ለምን የሚፈልገኝ ብሎ ሄደሽ አጣሪ ነበር ያላት ማለት ነው። እንደገና የክሱን ወረቀት እንደገና እሰጣለሁ ነበር ያላችሁ እሷም ማለት ነው ማህሌት። በዛ ላይ እንግዲህ ምንድነው በጣም አስጨናቂና አስጊው ነገር ምሳሌ እንድትገላን ነበር ያዘዛት ማለት ነው ዝና። በጣም ጨካኝ ነው፣ በእውነት ጨካኝ ነው። እንዴት ነው እንደው ቆይ ይህችን ህፃን ልጅ እንዴት እንትን የሚለው? ማህሌትና ዝና እንኳ ጨካኝ ናቸው በእውነት። እና ምሳሌ ለምን አትገላትም? እሷ እንግዲህ የምንጠቀማለው ቤትም ሆነ ግድፋት እንኳን ውጭ ሆኔ እያለች ነበር ነው ማህሌት ስራውን አውቃለች። እና እሷ በአባቷም ጠፍቷል፣ እሷን ደግሞ ተገደልሻት፣ ያው ቤቱ ያንቺ ነው ምናምን ነገር አላት ማለት ነው። እንግዲህ ሁልጊዜ ጥሩ ሀሳብ ነው አለች ኤፍራታ ጋር ደውላ እንግዲህ ያን ነገር ስትነግራት ኤፍራታ ያው የምትጠቀመብሽ እና ደግሞ ታልወድልሽ ምናምን ነገር ነበር እያለቻት ነበር። ግን የሆነ ነገር ስትሰሪ ደግሞ ብር ተጠቀሚ ነበር እያቻ ብር የጠየቀችው ነበር እየሰራች ያለችው ማለት ነው ማህሌት። ግን ይህን ነገር ደግሞ ተስማምተበታለች። የቅድሙንም የምሳሌ እንትን ጥላቻ ስላለባት ይሄን ነገር ለማድረግ እንግዲህ ወደ ቤት ሄዳለች። ግን እንዴት ማድረግ እንዳለብሽ ሳልለሽ ነው የቶሎ ነበር ወረቀቱን በዛው ሰጥተሽ ነበር ያላት ማለት ነው። ነገር ግን የብሩክ ወንድም ዳጣና ሞገስ እንዲሁም ደግሞ የብሩክ ወንድም ሆኖ እየተከታተሏን ነበር ኤፍራታና አጠቃላይ ሁሉንም አይተዋቸው። ከዚያ በኋላ እንግዲህ ኤፍራታ ያው ገንዘብ እየሰራችባት ነው በጎን እሷ ማለት ነው። ከብሩክ ወንድም ጋር ግንኙነት ስላላት ሲደውልላት ቀጥታ ነበር የነገረችው። ከዚያም በኋላ እንግዲህ ወደ ቤት እንደምትነግረው ሁሉም ተሰባስበው ዳጣና ሞገስ የብሩክ ወንድም ወደ እነ ብሩክ ቤት ስትመጣ እንግዲህ ይዘዋታል ማለት ነው። የማትወጣው ጨለማ ውስጥ ነው ዝና የከተታት ማለት ነው። እና በስተመጨረሻም እንግዲህ ብሩክ ያለበትን ነገር እንደሚያገኙና ማህሌት እንደምትነግራቸው እነሱም ደግሞ እንደምትነገር ተናግረዋለን። በስተመጨረሻ መጨረሻ እንግዲህ ማህሌት በየጊዜው ይሄን አደርግልሻለሁ፣ በዚህ ትወጫለሽ፣ ይሄን ስሪ፣ ይሄን እያለ እንደፈለገ ታች ፎቅ ላይ እያለ ዝም ብሎ ያዛታል ዝና። ምንም ትከራተከላት ምስታው ማለት ነው። እንደውም እንትናን ብሩክን እያመሰገነች ነበር ማለት ነው፣ ጀግነቱን ሁሉ ነገሩን። ያማን ቀኑ እንግዲህ አንዳንድ ጊዜ የተያዘው በእጁ ያለ ወርቅ አያስታውቅም ሲለቁ ነው ምናምን የሚባል ነገር አለና አሁን በተጸጸችን ፋይዳ የለውም። በጣም ታግሷታል ብሩክ፣ በጣም ታግዟት። አንዳንድ ጊዜ ሰዎች ሲታገሱን